በዚህ ቪዲዮ በጣም የሚያምታቱ ሁለት የእንግሊዝኛ ቫውል ድምፆችን ላሳያችሁ። የመጀመሪያው አው የሚባል ሲሆን አና ኡ ሁለት ቫውል ድምፆች ተጣምረው እንደ አንድ የሚቆጠሩበት አው የሚል ዲፍተንግ ወይም ባለጥምር ቫውል አንድ ድምፅ ነው። ሁለተኛው ደግሞ ኦ ድምፅ፣ ረዥም ኦ ድምፅ። እንግሊዝኛ አጭርና ረዥም አናባቢ ድምፆች አሉት። ስለዚህ አንደኛው እዚህ ጋር የምናየው ድምፅ ረዥሙ ኦ ድምፅ ነው። ስለዚህ አውና ኦ ድምፅ በቃላት ውስጥ ምን እንደሚመስሉ ላሳያችሁ። አው የሚለውን ድምፅ በምሳሌ ቃላት ውስጥ እኔ ናው፣ ሃው፣ ካው፣ ባው፣ ዋው ስንል አኡ የሚሉ ሁለት ቫውል ድምፆች አንድ ላይ ተጣምረው እንደ አንድ ቫውል ድምፅ የሚቆጠሩበት አው የሚል ድምፅ ይሆናል ማለት። ስለዚህ ናው አሁን፣ ሃው እንዴት፣ ካው ላም፣ ባው መስገድ ወይም ወደፊት ጎንበስ ማለት፣ ዋው ስንል መደነቃችን ለመግለጽ የምንጠቀምባቸው ቃላት። በሌላኛው ሳይድ ያሉትን ደግሞ ላሳያችሁ። ኦ አሁን በተለምዶኛ እነዚህን ስናነብ አው እያልን የማንበብ ልማድ አለን፣ ግን ኦ ነው። ለምሳሌ ሶ፣ ጆ፣ ሎ፣ ሮ፣ ፖ ነው እንጂ ሳው፣ ጃው፣ ላው፣ ራው፣ ፓው ብለን ማንበብ የለብንም ማለት ነው። ስለዚህ ሶ መጋዝ ወይም አይቻለው የሚለው የሲ ፓስት ፎርም ወይም ዝራት ሲው የሚለው ፓስት ፎርም ናት ማለት ነው። ከዛ ጆ መንጋጭላ፣ ሎ ህግ፣ ሮ ጥሬ። ለምሳሌ ጥሬ ዕቃ ወይም ጥሬ ስጋ ማለት ስንፈልግ ሮ ሚት፣ ሮ ማቴሪያል እያልን የምንጠቀመው። ፖ ደግሞ የስጋ በል እንስሳት መዳፍ። ስለዚህ እነዚህን ስናነብ በእነዚህ ሁለት የተለያዩ የእንግሊዝኛ አናባቢ ድምፆች ነው ማለት ነው።